السلام عليكم ورحمة الله وبركاته. سلام እንዴት ናችሁ የሰዓዳ ዩቲዩብ ተከታታዮች? እኛ አልሐምዱሊላህ ዛሬ በአዲስ ቪዲዮ በምርጥ እቃዎች ኳሊቲ በሆኑ እቃዎች መጥቻለሁ። በነገራችን ላይ የሆነ እህቴ ነበር ያዘዘችኝና አመጣሁ በኋላ ሳየው ግን የሷ እቃ ብቻ አልነበረም፣ ብዙ እቃ ነበረ። ሁሉንም ለመቀረጽ በቃ አላደረሰኝም። እቃው ስላጓጓኝ ለምን አላሳያችሁም ሸር አላደርገውም ብዬ መጣሁ። እዚህ ጋር እንደምታዩት ያስቤዛ እቃ መጥቷል። በነጭና በግሪን በአረንጓዴ ይመስላል። ዋጋ የአንዱ ዋጋ 5800። ይሄንም እሷን አዛኝ ነው እሷ አዛኝ ነው ያመጣሁት ማለት ነው። እዚህ ጋር ደግሞ ከአሁን በፊት ስንሸጠው የነበረው 7500 ነበር ሙሉ ሴሪው ማለት ነው 9 ሀባ። አሁን ላይ ዋጋ ቀንሷል 5800 ብር። ይሄ ማለት ነው የዶሮ ወጥ የቅቤ መያዣ የሚባለው። እዚህ ጋር ደግሞ የምግብ ፌርሙስ በተለያየ ከረኖች መጥተዋል። ያው ማንኪያም አለው ጭልፋ፣ ያው ሩዝም ሆነ ሩዝና አልጫ ይጨልፋል ማለት ነው። ዋጋ 6800 አራቱ ሀባ መምረጥ ትችላላችሁ። ቆንጆ ነው፣ በጣም ያምራል። ቀጣይ እዚህ ጋር ሌላ ያስቤዛ 9 ፒስ ነው። ይሄም 9 ፒስ ነው። ዋጋ ይሄ 3800 ነው። ከረን አለው፣ ቀይ አለው፣ ቡኒ አለው፣ አረንጓዴ አለው። ላይክ አድርጉ እንዳትረሱ። እዛ ላይ ደግሞ በጣም ቆንጆ የማይካ ጆክ በጣም ነበር ያማረኝ። በቃ እስከሚመጣ በጣም ነበር የቸኮልኩት ማለት ነው። እና ይሄ 4 ኩብ ነው ያለው። ቢሰበርም ቢወድቅም የማይሰበር ነገር በጣም ነው የሚያምረው። እኔ በካሜራ ይውጣ አይውጣ መልኩ አላቅም፣ በጣም ያምራል። ዋጋ ይሄ 3200 ይሄን ይመስላል። በጣም ቆንጆ ነው። በቃ ደሴ ላይ የመጀመሪያ እኔ ነኝ ያስገባሁት። የመጀመሪያ እስካሁን ሀ ብሎ ሲጀመር እኔ ነኝ። ግን ካሁን በኋላ ስክሪንሾት እያደረጉ መፈለጋቸው አይቀርም። አልሙሁም ይሄ ጆክ በጣም ቆንጆ ነው። በተለይ ለልጅ ቤት ቢወድቅም አይሰበር። ግን 4 ካሳ ነው ያለው፣ 4 ኮብ ላንዱ። ዋጋ 3200 ነው። በነገራችን ላይ የመልኩን ነገር አትጠይቁኝ። እኔ ከሱ ይውጣላችሁ አይውጣላችሁ አላቅም። ካሜራው ላይ ግን በጣም ነው የሚያምረው። አስፈልጌ ነው እቃ ቤት ገና ሳልጀምር ነው ያየሁት። ይሄን ሆነ ቪዲዮ ላይ ሆነ ቲክቶክ ላይ አወል መርካቶ ዞረ አላገኘውም በሰዓቱ። አሁን በወሩ መጣልኝ ማለት ነው። እና የምትፈልጉ ያው ማዘዝ ትችላላችሁ። እዘዙ። ስክሪንሾት እያደረጋችሁም ጠይቋቸው። እሺ የሰዓዳ ጆክ ነው በሉት። ደሴ ላይ ለመጀመሪያ ጊዜ ከኔ ስለገባ የሰዓዳ ጆክ በሉት። እሺ አልሙም ይሄን ይመስላል። በነገራችን ላይ በጣም ብዙ ነው። ሌላ ደግሞ በነጭ በሲልቨር ከረን አለ። አላመጣሁትም እንዳጋጣሚ የተቀላቀለ መስሎኝ ነበረ። ስከፍተው ግን ሁሉም አንድ አይነት ጎልደን ነው ያለው። በነጭ ሲልቨር እንዴት አድርጌ ላሳያችሁ እንጂ እዚህ ጋር ለብቻ በዚህ አይነት አለ። ይሄን ይመስላል። ያስቤዛ እቃዎችም አሉ። በብዛት ነው ያስገባነው። ፌርሙሶችም በብዛት ነው ያስገባነው። ይሄኛው ያስቤዛ እቃ በብዛት ነው። ጎላም በብዛት አለላችሁ። በተለይ 48 ቁጥር አለላችሁ። በነገራችን ላይ ከኔ ብቻ ከሆነ የምታዙት እቃ ከኔ ሱቅ ያለ አሁን ለምሳሌ ይሄን ፈልገሽ ግዢ ምናምን ካላላችሁ የወዛደር የለም የእጅ የለም ምንም የለም። በመነግራችሁ ዋጋ ቀጥታ እናንተ የሚጠበቅባችሁ የትራንስፖርት ብቻ ነው። ከፈለጋችሁ እዚህ አሁን አላለ እኔ ከረተብኩላችሁ በኋላ ቤተሰብ መተው መውሰድ ይችላሉ። ከፈለጋችሁ ደግሞ እኔ ልክላችኋለሁ ማለት ነው። ላይክ አድርጉ። የቅቤ እቃዎችም እንደዚህ በብዛት አስገብቻለሁ። በካርቶን ናቸው። እዘዙ በቃ ባይ